ድንገተኛ በትላንትናው ዕለት የተቀሰቀሰው አስደንጋጭ ጦርነት አሁን ላይ መልኩን እየቀየረ አደገኛ ወደ ሆነው ወደ ሶስተኛው የዓለም ጦርነት እየገሰገሰ ያለ ይመስላል። ሁሉ ነገር የጀመረው በድንገት ነበር። እንደተለመደው በጋዜጣዊ መግለጫ አሊያም በዲፕሎማሲ ወሬ ሳይሆን በትላንትናው ዕለት የካቲት 21 ቀን እንደ ኢትዮጵያን አቆጣጠር በ2018 ዓመተ ምህረት እኩለ ሌሊት ላይ የቴል አቪቭን ሰማይ በሰነጠቀው የጭንቀት ሳይረን ነገሩ ተጀመረ። እስራኤል ቀድሞ ማጥቃት የሚለውን ስልቷን ተጠቅማ በኢራን አየር ላይ የደበደበችውና ያስከተለችው ጉዳትን ተከትሎ የኢራን አጸፋ በተለያዩ አገሮች ላይ እያሉ እስራኤልን ተባብራለች ብላ የምታስባቸው ስፍራ ላይ የአሜሪካ ቤዝ ያደረጉ የጦር ኃይሎችን በመምታት ጥቃቱን ጀመረችው። ከጥቂት ሰዓታት በፊት ግን የመከላከያ ሚኒስትሩ ካትስ በመላ አገሪቱ አስቸኳይ የአደጋ ጊዜ አወጁ። የእስራኤል ሰማይ ለሲቪል በረራዎች ዝግ ሆነ። የአይረን ዶም መከላከያ በከፍተኛ ንቃት ላይ እንዲሆን ተደረገ። ለወራት የተደረጉ ጥረቶች ሁሉ ከሽፈዋል። አሜሪካ በመልእክተኞቿ ስቲቭ ዊትሆፍ እና ያሬድ ኩሽነር አማካኝነት በኦማንና በጄኔቫ የፈለገችው የሰላም መንገድ ሊሳካ አልቻለም። ፕሬዚዳንት ትራምፕ በይፋ ምርጫዬ ሰላም ነው ቢሉም ኢራን ግን ለዲፕሎማሲያዊው በሩን ዘጋች። በስተጀርባ ግን የደህንነት መረጃዎች የሚያሳዩት ምስል እጅግ አስፈሪ ነበር። ኢራን የዩራኒየም የማበልጸግ አቅሟን በከፍተኛ ፍጥነት እየገነባች የሚሳኤል ማምረቻዎቿን እያስፋፋችና መከላከያዎቿን እያጠናከረች መሆኑ በግልጽ ታየ። ይህ ክስተት ከመጽሐፍ ቅዱስ ትንቢት ጋር ያለው ቁርኝት ነው ጉዳዩን እጅግ አነጋጋሪ የሚያደርገው። ወደ ሕዝቅኤል ምዕራፍ 38 ስንመለከት አሁን ያለው ሁኔታ ፍጹም ወሳኝ ወደሆነ ነጥብ እየመራ እንደሆነ እንረዳለን። በዚህ ቀውስ ወቅት ከቴሄራን ጀርባ ሆነው የሚያሴሩትን ከኢራን ጋር የሚሰለፉትን ሀገራት ልብ ብላችሁ ተከታተሉ። ምክንያቱም እነዚህ ስሞች ሕዝቅኤል ከ2600 ዓመታት በፊት ከጻፋቸው ትንቢቶች ጋር ስናነጻጽራቸው ሰውነትን የሚያንቀጠቀጥ እውነትን ማግኘት እንጀምራለን። በዚህ ሰዓት የዓለም ፖለቲካዊ ካርታ ወደ ጥንታዊው ትንቢት እየተመለሰ ያለ ይመስላል። ይሄ እውነትም ትንቢታዊ ጦርነት እንጂ እንዲሁ ዝም ብሎ የተቀሰቀሰ የሁለት አገሮች ፉክቻ አይደለም። እስቲ ነገሩ እንዴት እንደተጀመረና ስር መሰረቱን እንመልከተው። መረጃዎች የሚያሳዩት የራቀ ወይም በግምት ላይ የተመሰረተ ስጋትን ሳይሆን በአፍንጫ ስር የተደቀነና አሁኑኑ ሊፈነዳ የተዘጋጀ አደጋን ነበር። ከእያንዳንዱ የከሸፈ ድርድር ከእያንዳንዱ የንጽጽር መባባስና ኢራን እያዘጋጀቻቸው ስላለው አደገኛ እቅድ ከቀረቡ የደህንነት መረጃዎች በኋላ እስራኤል ለወራት ስታስብበት የነበረውን ወሳኝ ውሳኔ ያሳለፈች። ቀድመህ ምታ፣ ካልሆነ ግን ዳግም በማትገኝበት ሁኔታ ትመታለህ የሚለውን የእስራኤል ጥቃት ዘመቻ ሮሪንግ ላይን ወይም የሚያጋሳው አንበሳ የሚል ስያሜ የተሰጠው። ኢላማዎቹም ለይስሙላ ሳይሆኑ ስትራቴጂያዊ ጥንቁቅና ደባቂ ነበሩ። የኢራን አብዮታዊ ዘበኛ IRGC የእዝ ማዕከላት በ12 ደቂቃ ውስጥ እስራኤል ከተሞች ላይ የሚወነጨፉ የባሊስቲክ ሚሳኤል ማከማቻዎችን እንደገናም ኢራን ራሷን እንዳትከላከል የሚያደርጉ የራዳርና የአየር መከላከያ ስርዓቶችን ለቴሄራን፣ ኢስፋሃን፣ ካራጅ እና ኬርማንዳሽ የሚገኙ የኒኩለር መሰረተ ልማቶችን ከዚህም በላይ ጥቃቱ በቀጥታ የከፍተኛው መሪ አያቶላ አሊ ካሜኒ መኖሪያ ግቢ ላይ በፕሬዝዳንት ማሱድ ፔዜሽኪያን እና በታዋቂ የጦር አዛዦች ላይ ያነጣጠረ ነበር። ይህ ማስጠንቀቂያ ሳይሆን የእስራኤል የህልውና ፖሊሲ በተግባር የታየበት ሌሊት ነበር። ጥቃትን ከመበቀል በፊት ቀድሞ ማጥቃት የሚል ስትራቴጂዋን ነድፋ ተነሳች። በሌላው በኩል ኢፒክ ፊዮሪ የተሰኘው አሜሪካ በይፋ ጦርነቱን የተቀላቀለችበት በሰዓታት ውስጥ ጦርነቱ ስትቀላቀል የጉዳዩ መልክ ሙሉ ለሙሉ የተቀየረበት በዓለም ላይ ግዙፉ የአውሮፕላን ተሸካሚ መርከብ USS ጄራልድ አር ፎርድ በሜዲትራኒያን ባህር፣ USS አብርሃም ሊንከን ደግሞ በአረቢያ ባህር ላይ ተሰማሩ። ከ120 በላይ ተዋጊ አውሮፕላኖች በክልሉ ሰማይ ላይ ተንቀሳቀሱ። ይህ ለዲፕሎማሲ ድጋፍ የተደረገ ትዕይንት ሳይሆን ከ2003 የኢራቅ ወረራ በኋላ በታየው ትልቁ የአሜሪካ ወታደራዊ እርምጃ ነበር። የሚገርመው ነጥብ እዚህ ጋር ነው። በሕዝቅኤል ትንቢት ላይ በእስራኤል ላይ የሚዘምቱት ጥምር ጦሮች ውስጥ አንድ ትልቅ ሀገር በጉልህ ትጠፋለች። ያቺ ሀገር የትኛዋ ናት የሚለው በመጽሐፍ ቅዱስ ምሁራን ዘንድ ትልቅ ሚስጥር ይዞ ይመጣል።
ፕሬዝዳንት ትራምፕ በትሩዝ ሶሻል ላይ ባስተላለፉት መልእክት ዘመቻውን ኤፒክ ፊውሪ ወይም ታላቁ ቁጣ ሲሉ ጠርተውታል። ዓላማው የኢራንን የኒውክሌር አቅም ማውደም እንደሆነ ገልጸው በመጨረሻም በመላው ዓለም ያሉ ዲፕሎማቶችን ያስደነገጠ ንግግር አደረጉ። የኢራን ሕዝቦች ሆይ መንግስታችሁን በእጃችሁ የምታስገቡበት ጊዜው አሁን ነው። ይህ ለትውልዶች አንዴ የሚመጣ ዕድል ነው። ይህ ክስተት ወደ ሕዝቅኤል 38 ጦርነት እያመራን ይሆንን? በትንቢቱ ላይ በመጨረሻው ዘመን እስራኤልን የሚወሩ ሀገራት እነማን እንደሆኑ እስቲ በዝርዝር እንመልከታቸው። አሁን ላይስ ጥቅም ላይ የዋሉትን ወታደራዊ አቅሞች በዝርዝር እንመልከት። ከባህር ሰርጓጅ መርከቦችና ከአውዳሚ መርከቦች የተተኮሱ ቶምሃውክ ክሩዝ ሚሳኤሎች የኢራንን ግዛት ሰንጥቀው በመግባት ኢላማዎችን በከፍተኛ ጥንቃቄ መቱ። በተጨማሪም ባንከር በስተር የሚባሉት ከመሬት በታች በጥልቀት የተቀበሩ ምሽጎችን ሰብረው የሚገቡ ግዙፍ ቦምቦች ሥራ ላይ ውለዋል። እነዚህ በአሜሪካ የጦር መሳሪያ ግምጃ ቤት ውስጥ የሚገኙና ከኒውክሌር ውጪ ያሉ ትላልቅ መሳሪያዎች ሲሆኑ በተለይ የኢራንን የተጠናከሩ የኒውክሌር ተቋማት ለማውደም የተሰሩ ናቸው። የኢራንን የራዳር እና የመገናኛ አውታሮች የሚያሳውሩ የኤሌክትሪክ ጦርነትን ስርዓትን በስፋት ጥቅም ላይ የሚያውሉ ናቸው። እዚህ ጋር ግን አንድ ትልቅ ቁልፍ ነጥብ አለ። ምንም አይነት የምድር ወረራ አልነበረም። ወደ ኢራን ድንበር የሚገሰግስ እግረኛ ጦር ወይም የታንክ ክፍለ ጦር አልታየም። ስልቱ ሙሉ በሙሉ በአየርና በሚሳኤል የበላይነት በመጠቀም የጠላት እዝ እና መሰረተ ልማት ከአየር ላይ ሆኖ ማክሸፍ ነበር። አንድም የአሜሪካ ወታደር የኢራንን አፈር ሳይረግጥ ክንፉን የሚሰብር ጥቃት ነበር። ምክንያቱም የዚህ ዘመቻ ባህሪ፣ የጥምረቱ አወቃቀር እና በተለይም ውጤቱ የትንቢት ተመራማሪዎች ለዘመናት ሲጠብቁት የነበረው መድረክን አመቻችቷል። ከ2600 ዓመታት በፊት በሕዝቅኤል የተጻፈው ትንቢት እና አሁን በወታደራዊ መስክ እየተከናወነ ያለው ነገር ግንኙነቱ እርሶ ከሚያስቡት በላይ ቀጥተኛ መሆኑ እጅግ ያስገርማል። ወደ መጽሐፍ ቅዱስ ከመሄዳችን በፊት ግን በሌላኛው ወገን በኢራን በኩል ምን እንደተከሰተ ማየት አለብን። ምክንያቱም የኢራን ምላሽ በዘካርያስ መጽሐፍ ውስጥ ከሚገኘው እጅግ አስፈሪ ትንቢት ጋር በቀጥታ የሚገናኝ ዝርዝርን ይዟል። አሁን የዜናውን የሚከታተሉ አብዛኞቹ ሰዎች የሚያዩት ትንቢት መሆኑን አላስተዋሉም። የእስራኤል ጥቃት እንደተጀመረ ኢራንም በፍጥነት ምላሽ ሰጥታለች። የባሊስቲክ ሚሳኤሎችን ወደ እስራኤል የህዝብ ማዕከላት ተኮሰች። የመከላከያ ስርዓቶችን ለማጨናነቅም በርካታ የድሮን መንጋዎች በውግግታ ተለቀቁ። አደጋው በእስራኤል ላይ ብቻ አላበቃም። ኢራን በመላው ቀጠናው የሚገኙ ተላላኪ ኃይሎቿን አንቀሳቀሰች። ሂዝቦላ በሰሜን እስራኤል ድንበር ላይ ከፍተኛ ዝግጁነት አወጀ። በየመን የሚገኙ ሁቲዎችም በቀይ ባህር ላይ ዓለም አቀፍ መርከቦችን ለማጥቃት ተነሱ። በኢራቅና በሶሪያ የሚገኙ በኢራን የሚደገፉ ሚሊሻዎችም ትዕዛዝ ደረሳቸው። እዚህ ጋር ነው ነገሩ የሚከብደው። ይህ የኢራን ምላሽ ብቻ አይደለም። ይህ በበርካታ ሀገራት የተዘረጋ እስራኤልን በአንድ ጊዜ ለማጥቃት የተቀነባበረ የኃይላት ድር ወይም ጥምረት ነው። ወደ ሕዝቅኤል 38 ስንደርስ ነብዩ የገለጸው በትክክል እንዲህ አይነቱን የብዙ ሀገራት የተቀናጀ ጥቃት እንደሆነ እንመለከታለን። ጠላቱ አንድ ሀገር ሳይሆን ጥምረት ወይም አንድ ላይ በመሆን የሚመጣ ነው ብሎ ነግሮናል። በመጨረሻም ጥቃቱ በአሜሪካ የጦር ሰፈሮች ላይ ቀጠለ። በኳታር፣ በኩዌት፣ በባህሬን የአሜሪካ አምስተኛ የባህር ኃይል መቀመጫ በሆነው እና በተባበሩት አረብ ኤሚሬትስ የሚገኙ የአሜሪካ ይዞታዎች በአንድ ጊዜ ኢላማ ተደረጉ። የ12 ደቂቃ የሞትና የህይወት ፍልሚያው ተጀመረ። ቴሄራን ባወጣችው መግለጫ በመላው ቀጠናው የሚገኙ የአሜሪካ እና የእስራኤል ጥቅሞች ህጋዊ ኢላማዎች ናቸው ስትል አወጀች። ዓለም እስካሁን አይቶት በማያውቀው የላቀ ቴክኖሎጂ ደባቂ ምላሽ እንደምትሰጥም ዝታለች። እዚህ ጋር ግን ልብ ሊባል የሚገባው አንድ አስፈሪ እውነት አለ። ከኢራን የሚተኮስ ባሊስቲክ ሚሳኤል ከእስራኤል ለመድረስ የሚፈጅበት ጊዜ 12 ደቂቃ ብቻ ነው። 12 ደቂቃ ሚሳኤሉ በመተኮሱ ከታወቀበት ቅጽበት ጀምሮ መሬት ላይ እስኪያልፍ ድረስ ያለው ዕድሜ ይህ ብቻ ነው። ልጆችን ለመሰብሰብ 12 ደቂቃ፣ መጠለያ ለመድረስ 12 ደቂቃ፣ ለመጸለይ 12 ደቂቃ፣ ለመደበቅ 12 ደቂቃ። የእስራኤል የከርሰ ምድር መጠለያዎች በሰዎች ተሞሉ። ሆስፒታሎች ታካሚዎቻቸውን ወደ ታችኛው ክፍል አዘዋወሩ። ትምህርት ቤቶች፣ መስሪያ ቤቶች እና የህዝብ መሰብሰቢያዎች በሙሉ ተዘጉ። በመላው ሀገሪቱ
ተጠባባቂ ወታደሮች ጥሪ ተደረገላቸው። መላው ሀገር ቀጣዩን ጥቃት በጭንቀት ትጠባበቅ ጀመር። ነገር ግን ይህንን ሁኔታ በጭንቅላታችሁ ብቻ ሳይሆን በልባችሁ እንድታስቡ ትፈልጋለሁ። ከእያንዳንዱ አሃዝ ጀርባ፣ ከእያንዳንዱ የሳይረን ድምፅ ጀርባ እውነተኛ ቤተሰቦች፣ እውነተኛ ሕፃናትና እውነተኛ ፍርሃት አለ። ይህ በእስራኤል ብቻ አይደለም። በደቡብ ኢራንም አንዲት የሴቶች የመጀመሪያ ደረጃ ትምህርት ቤት መመታቷ ተዘገበ። የሰው ልጅ የሚከፍለው ዋጋ ከአንድ የፖለቲካ ትንተና በላይ ጥልቅ ሐዘንን ይፈልጋል። ይህ ጦርነት በእስራኤልና በኢራን ድንበር ላይ ብቻ አልቆመም። በጥቂት ሰዓታት ውስጥ ድንጋጤው እያንዳንዱን አህጉር አዳረሰ። የነዳጅ ገበያ ተናወጠ። 20% የሚሆነው የዓለም ነዳጅ የሚያልፍበት የሆርሙዝ ወረርሽኝ ስጋት ላይ ወደቀ። ግዙፉ ኩባንያዎች መርከቦቻቸውን በደቡብ አፍሪካ ኬፕ ኦፍ ጉድ ሆፕ ዙሪያ እንዲዞሩ በማድረጋቸው የዕቃ አቅርቦት ለሳምንታት የሚያዘገይ ሁኔታ ተፈጠረ። በዚህ መሃል ሩሲያ የአሜሪካን ጣልቃ ገብነት የዓለም አቀፍ ሕግ ጥለት ነው ስትል በኃይል አወገዘች። እዚህ ጋር ትኩረት ይስጡ። ጥቃቱ ከመጀመሩ ጥቂት ቀናት ቀደም ብሎ ሩሲያ እና ኢራን የጋራ የባህር ኃይል ልምምድ አድርገው ነበር። የሞስኮ የጦር መሳሪያ ድጋፍ ለቴሄራን እየጨመረ መምጣቱ ብቻ ሳይሆን የሩሲያ ሳተላይቶች መረጃ ለኢራን ወታደራዊ አዛዦች እየተሰጠ እንደሆነ የምዕራባውያን ደህንነት ተቋማት ስጋታቸውን ገለጹ። ቻይናም ሁኔታውን በከፍተኛ ጥንቃቄና በስሌት እየተከታተለች ነው። ይህ ግጭት የሁለት አሮጌ ጠላቶች የቀጣሻ ሽኩቻ መሆኑ ቀርቶ ዓለም የኃይል አሰላለፍ በአይን የሚታይ ለውጥ እያመጣበት ያለ የታሪክ ምዕራፍ ሆኗል። ቃል ኪዳኖች በእሳት እየተፈተኑ፣ ድንበሮች እንደገና እየተሳሉ፣ እናም የዓለም ስርዓት በአንድ ሌሊት ውሳኔ እየተናወጠ ነው። በዚህ ጊዜ ነው በመላው ዓለም ያሉ በሚሊዮን የሚቆጠሩ አማኞች አንድ ነገር ብልጭ ያለላቸው። ምክንያቱም አሁን እየተፈጠሩ ያሉት ጥምረቶች የተሳታፊ ሀገራት ማንነት፣ ጂኦግራፊያዊ አቀማመጣቸውና የሚሰነዝሩት ቃላት በሙሉ አንድን ጥንታዊ ድምፅ ያስተጋባሉ። በባቢሎን በምርኮ የነበረውን አይሁዳዊ ነቢይ የጻፈውን ትንቢት መጽሐፍ ቅዱስ የሚያውቁ ሰዎች ይህ ወዴት እያመራ እንደሆነ መገመት አይከብዳቸውም። ነገር ግን አውቃለሁ የሚሉትን እንኳን የሚያስገርም ነገር ቀጥሎ ይመጣል። ምክንያቱም ነቢዩ ሕዝቅኤል የተናገረው ነገር አብዛኛው ሰው ከሚያስበው በላይ እጅግ ዝርዝር፣ ጥንቁቅና አሁን ላለንበት ቅጽበት ፍጹም ተዛማጅ መሆን ጀመረ። በዚህ በነቢዩ ሕዝቅኤል ትንቢት ውስጥ አንድ እጅግ ወሳኝ የሆነ ዝርዝር ነገር አለ። አብዛኞቹ የትንቢት አስተማሪዎች ዘለውት የሚያልፉት ነገር ግን አሁን ያለንበት ወቅት ምን እንደሆነና ምን እንዳልሆነ በግልጽ የሚያሳየን ታላቅ እውነት አለ። ነቢዩ ሕዝቅኤል ተራ ታዛቢ አልነበረም። እርሱ በሕግ የሰለጠነ ካህን ሲሆን በእስራኤል ታሪክ እጅግ ጨለማ በነበረው ወቅት ማለትም በ597 ዓመተ ዓለም ገደማ ተማርኮ ወደ ባቢሎን የተወሰደ ሰው ነው። የባቢሎን ግዛት ይሁዳን ወሮ የአይሁድን አምልኮ ማዕከልና የእግዚአብሔር መገኘት ማደሪያ የነበረውን ቤተ መቅደስ ሊጠፋ ጥቂት ቀናት ቀርተውት ነበር። ሕዝቡ ተበትኗል። የንጉሳዊው የዳዊት ዘር የተቋረጠ ይመስል ነበር። ከአብርሃም ጀምሮ የተሰጠችው የተስፋይቱ ምድር በባዕድ ኃይል ተወራለች። በሰውኛ እይታ እስራኤል አከተመላት፣ ከታሪክ ካርታ ላይ ተፋቀሽ ተብሎ ታምኖ ነበር። ነገር ግን በዚያ በምርኮ ጨለማ ውስጥ ከእስራኤልም ከኢየሩሳሌም ርቆ ሳለ እግዚአብሔር ለሕዝቅኤል ተከታታይ ራእዮችን አሳየው። ራእዮቹ ስለ ባቢሎን ብቻ አልነበሩም። የሕዝቅኤል አጥንት አመድ ሆኖ ከረገፈ ከሺህ ዓመታት በኋላ ስለሚመጡት የመጨረሻው ዘመናት ሌተር ዴይስ እንጂ። የሕዝቅኤል መጽሐፍ አወቃቀረን መረዳት እጅግ ወሳኝ ነው። ምክንያቱም ይህ አረዳድ በምዕራፍ 38 እና 39 ላይ ያለውን እይታ ይለውጠዋል። ምዕራፍ 36 እና 37 ላይ እስራኤል እንደገና እንደምትቋቋም ይገልጻሉ። ደረቅ አጥንቶች ሕይወት አግኝተው መቆማቸው፣ ሕዝቡ በአሕዛብ መካከል ተለቅሞ ወደ ምድሩ መመለሱ ተነግሯል። ይህ ትንቢት ከ2000 ዓመታት ስደት በኋላ በ1948 እስራኤል ዳግም ሀገር ስትሆን በተአምራዊ ሁኔታ ተፈጽሟል። ምዕራፍ 38 ላይ ደግሞ ሕዝቡ ወደ ምድሩ ከተመለሰ በኋላ የሚመጣውን ወረራ ይገልጻል። ቀደም ተከተሉ የታቀደ ነው። መጀመሪያ እስራኤል ትታደሳለች፣ ከዚያም እስራኤል ትጠቃለች። የመጀመሪያውን ክፍል በአይናችን አይተናል። አሁን ጥያቄው ሁለተኛው ክፍል የሚፈጸምበት መድረክ እየተዘጋጀ ነው ወይ የሚለው ነው። የእግዚአብሔር ቃል ወደ ሕዝቅኤል እንዲህ ሲል መጣ ይለናል። ምዕራፍ 38 ከቁጥር 1 እስከ 6 ላይ የሰው ልጅ ሆይ ፊትህን በጎግ ላይ በማጎግ ምድር ላይ
በሞሳህና በቲባል ዋና መስፍን ላይ አድርግ። እንዲህም በል ጌታ እግዚአብሔር እንዲህ ይላል፣ የሞሳህና የቲባል ዋና መስፍን ጎግ ሆይ እነሆ እኔ በአንተ ላይ ነኝ። ፋርስ፣ ኢትዮጵያና ሊቢያ ከእነርሱ ጋር ናቸው። ጎሜርና ጨፍሮቹ ሁሉ፣ በሰሜን ዳርቻ ያለው የቶጋርማ ቤትና ጨፍሮቹ ሁሉ፣ ብዙም ሕዝቦች ከአንተ ጋር ይሆናሉ ይለናል። እነዚህ በዘፈቀደ የተጠቀሱ ጥንታዊ ስሞች አይደሉም። የታሪክ ምሁራን፣ ጂኦግራፊ ባለሙያዎች እያንዳንዱን ስም ከዛሬዎቹ ሀገራት ጋር አያይዘውታል። ጎግና ማጎግ የተሰኙት ይህ የወረራው መሪዎች እንደሆኑ ይገልጻል። አብዛኞቹ ምሁራን ማጎግን ከጥቁር ባህርና ከካውሰር ተራሮች በስተሰሜን የሚገኝ ክልል እንደሆነ ይገልጻሉ። ይህም የዛሬዋ ሩሲያ ናት። በመጀመሪያው ክፍለ ዘመን የነበረው አይሁዳዊ የታሪክ ጸሐፊ ጆሴፈስ እንደሚለው ከሆነ ማጎግን በደቡብ ሩሲያና በመካከለኛው እስያ የሚኖሩ ከነበሩ ሊቲቢያውያን ጋር ያገናኛቸዋል። የሮሽ መስፍን ተብሎ ደግሞ የተገለጸው ወይም ዋና መስፍን የተባለው የተተረጎመው የዕብራይስጥ ቃል ሮሽ የሚለው ቃል ብዙ ምሁራን ይህ ቃል ውሎ አድሮ ሩሲያ ለሚለው ስም መነሻ እንደሆነ ይስማማሉ። ትርጉሙም ዋና ይሁን ሮሽ የሚል መልክዓ ምድራዊ አቅጣጫ ጋር ግልጽ በሆነ ሰሜን ሩሲያ የሚያመላክት ነው። ነቢዩ ሕዝቅኤል በቁጥር 15 ላይ ይህ ወራሪ መሪ የሚመጣው ከሩቅ ሰሜን መሆኑን በድጋሚ ያረጋግጣል። በካርታ ላይ ከኢየሩሳሌም ተነስተው ቀጥታ መስመር ወደ ሰሜን ቢስሉ ቱርክን አልፈው ጥቁር ባህርንና ዩክሬንን ተሻግረው በቀጥታ የሚታረፈው ሞስኮ ላይ ነው። ሩሲያ ከእስራኤል አንጻር በትክክል በስተ ሰሜን ዳርቻ የምትገኝ ሀገር ናት። አሁን እስቲ ቀደም ብለን ያየናቸውን ነጥቦች እናስታውስ። አሜሪካ በኢራን ላይ የፈጸመችውን ጥቃት ሩሲያ በኃይል ማውገዟን፣ ጥቃቱ ከመጀመሩ ጥቂት ቀናት ቀደም ብሎ ከኢራን ጋር የጋራ የባህር ኃይል ልምምድ ማድረጓን እና በሳተላይት መረጃዎች ለኢራን አዛዦች ስታጋራ እንደነበር የሚጠቁሙ የደህንነት መረጃዎችን ልብ ይበሉ። በሕዝቅኤል ትንቢታዊ ጥምረት ውስጥ ሩሲያ ተመልካች አይደለችም፣ ይልቁንስ በማዕድ ራስ ላይ የተቀመጠችው መሪ እንጂ። በመቀጠል በክፍሉ ላይ ሞሳህ እና ቲባል ተጠቅሰዋል። እነዚህ ጥንታዊ አካባቢዎች የዛሬቷ ቱርክ መካከለኛና ምስራቃዊ ክፍሎች መሆናቸው የታሪክ ድርሳናት ያረጋግጣሉ። የሚገርመው ነገር ቱርክ በዚህ ጥምረት ውስጥ በተለያዩ ጥንታዊ ስሞች ደጋግማ ተጠቅሳለች። ከወራሪው መሪ ቀጥሎ ቱርክ ከማንኛውም ሀገር በላይ በትንቢቱ ውስጥ ተደጋግማ መጠቀሷ በመጨረሻው ዘመን ጥምረት ውስጥ ያላትን እጅግ ወሳኝ ሚና ያሳያል። አሁን ደግሞ ይህንን ትንቢት ከዛሬው ክስተት ጋር በቀጥታና በማይሳሳት ሁኔታ ወደሚያገናኘው ስም እንመጣለን። ፋርስ ወይም በመጽሐፍ ቅዱስ ጽሑፍ ውስጥ ስሟ በግልጽ ተቀምጧል። በምሳሌ ወይም በሚስጥራዊ ኮድ ሳይሆን በቀጥታ ስሟ ተጠርቷል። ፋርስ የዛሬዋ ኢራን ጥንታዊ ስም ናት። ሀገሪቱ በይፋ ኢራን የሚለውን ስም እስከ ተቀበለችበት እስከ 1935 እንደ አውሮፓውያን አቆጣጠር ዓመተ ምህረት ድረስ በዓለም አቀፍ ደረጃ ትታወቅ የነበረው በፋርስነቷ ነበር። ዛሬም ቢሆን የኢራን ሕዝቦች ቅርሳቸውንና ስልጣኔያቸውን ፋርሳዊ ብለው ነው የሚጠሩት። በዚህ ላይ ምንም አይነት የሊቃውንት ክርክር የለም። ፋርስ ማለት ኢራን ናት። ይህ እውነት በልባችሁ እንዲያርፍ ፍቀዱለት። ዛሬ እስራኤል የመታቻት ሀገር፣ አሁኑኑ ወደ ቴልአቪቭ ባሊስቲክ ሚሳኤሎችን እየተኮሰች ያለችው ሀገር፣ የኒውክለር ተቋቋሚና የእዝ ማዕከለቷ በእሳት እየነደዱ ያሉ ሀገሮች ከፍተኛ መሪዋ ኢላማ የተደረጉበት ይህችው ኢራን ናት። ታዲያ ይሄ አያስደንቅም ወይ? ከ2600 ዓመታት በፊት በተጻፉ ትንቢት ውስጥ በመጨረሻው ዘመን በእስራኤል ላይ ለሚመጣው ወረራ በስሟ መጠቀሱ ታሪክ በሺህ ዓመታት ልዩነት ውስጥ ራሱን እየደገመ ነው። ልብ በሉ። በትንቢቱ ውስጥ እስራኤልን የሚከቧት ሀገራት በሙሉ ዛሬ በምን አይነት ፖለቲካዊ አሰላለፍ ውስጥ እንዳሉ ተመልከቱ። ሩሲያ፣ ኢራን፣ ቱርክና የአፍሪካ አጋሮቻቸው በአንድ ወገን ሆነው እስራኤልን እና የምዕራባውያንን ጥቅምን ሲቃወሙ እያየን ነው። ነገር ግን አብዛኞቹ ሰዎች ዘለውት የሚያልፉት አንድ ትልቅ ሚስጥር አለ። ሕዝቅኤል ይህ ወረራ የሚከናወነው እስራኤል በምን አይነት ሁኔታ ላይ ስትሆን እንደሆነ ይነግረናል። ቁጥር 11 ላይ አጥር በሌለባቸው መንደሮች ምድር ላይ እወጣለሁ፣ ያለ ቅጥርና ያለ መውረሪያ ያለ በሮችም ተቀምጠው ወደሚኖሩት ወደሚቀጥሉት ሰዎች እመጣለሁ ይላል። ይህ ማለት ወረራው የሚመጣው እስራኤል በአንጻራዊ ሰላም እና ደህንነት ላይ ነኝ ብላ በምታስብበት ወቅት ነው እንጂ አሁን እንዳለችው አይነት በየቀኑ ሚሳኤል በሚዘንብባትና ጦርነት ውስጥ ባለችበት ወቅት አይደለም። ይህ ምን ማለት ነው?
አሁን እስራኤልና አሜሪካ በኢራን ላይ የሰነዘሩት ጥቃት የኢራንን አቅም ለጊዜው ካዳከመውና እስራኤል አሁን አደጋው ተወገደልኝ ሰላም አገኘው ብላ ዘና እንድትል ካደረጋት ከታላቁ የሕዝቅኤል 38 ወረራ መድረኩ ተመቻቸ ማለት ነው። ምክንያቱም ትንቢቱ የሚለው ሰላም በሰፈነበት ወቅት ጥቃቱ በድንገት እንደሚመጣ ነው ይላል። ዛሬ በዜና የምናየው የሳይረን ድምፅና የሚሳኤል ውርጅብኝ ምናልባት ያ ታላቅ ትንቢት የሚፈጸምበትን ሰላማዊ ድባብ ለመፍጠር የሚደረግ የመጨረሻው የኃይል እርምጃ ሊሆን ይችላል። አሁን ላይ በዜና እየሰማን ያለነው የጦርነት ወሬ፣ የሳይረን ድምፅና የሀገራት መነዋወጥ ለዓለም ድንጋጤ ቢሆንም ለመጽሐፍ ቅዱስ አማኞች ግን የእግዚአብሔር ቃል እውነትን ማረጋገጫ ነው። ይህ ጽሑፍ የሚያሳየን ታሪክ በዘፈቀደ የሚነዳ መርከብ አለመሆኑን ነው። ይልቁንም በታላቁ የአምላክ እጅ የሚመራ መለኮታዊ እቅድ ፍጻሜውን እያገኘ እንደሆነ ነው። ከ2600 ዓመታት በፊት በባቢሎን ምርኮ የነበረው ሕዝቅኤል ዛሬ ያለንበትን የጂኦፖለቲካ አሰላለፍ በስም ጠርቶ ሲገልጽ መጽሐፍ ቅዱስ ከሰው አይምሮ በላይ በሆነ መለኮታዊ መንፈስ የተጻፈ መሆኑን እንረዳለን። ሩሲያ፣ ኢራን፣ ቱርክና አጋሮቻቸው አሁን በያዙት አቋም በእስራኤል ላይ ሲቆሙ ስናይ የአምላካችን ቃል አንድም ነጥብ ሳትወድቅ እንደምትፈጸም ቀጥሎ ያሉ ነገሮች ሁሉ በአይናችን ፊት ሊገለጡ እንዳሉ የሚያነቃና የሚያሳዩ ሁኔታዎች ናቸው። ዓለም በሚሳኤል ጥንካሬና በዲፕሎማሲ ስሌት ስትጨነቅ፣ እኛ ግን እመቤታችን ቀርቧል እያልን ቀና ልንል እንደሚገባን ሉቃስ 21:28 ላይ ጌታችን ኢየሱስ ክርስቶስ ይነግረናል። ይህ ግጭት ለዓለም የፍጻሜ ምልክት ቢሆንም ለቤተ ክርስቲያን ግን የሙሽራው መምጣት መቃረቢያ ደውል ነው። ስጋት ሳይሆን መንፈሳዊ ንቃት ሊኖረን ይገባል። በሕዝቅኤል 38 ላይ እግዚአብሔር እንደጻፈው ጎግ ማጎግ ምንም ያህል ግዙፍ ጥምረት ፈጥረው ቢመጡም ፍጻሜያቸው ግን ውድቀት ነው። እግዚአብሔር ስሙ በአሕዛብ ሁሉ ፊት እንዲቀደስ ለሕዝቡና ለስሙ ክብር ይቆማል። ጦርነቱ የእግዚአብሔር ነው እንጂ ድሉም የታወቀ ይሆናል። ውድ ወንድሜ ወይም እህቴ፣ ክቡር አድማጮቻችን፣ ዛሬ የምናየው ሁኔታ የሚያስተምረን አንድ ትልቅ እውነታ አለ። ጊዜው አጭር መሆኑን ነው። ዓለም ወደማይቀለበስ ለውጥ እየገሰገሰች ነው። ጦርነቱ ማብቂያ አይኖረውም። ምንም ያህል ሰላም ይሁን ብለን ብንጮህ እንኳን ይህ የታቀደ የትንቢት ፍጻሜ ነውና፣ ስለዚህ ከዚህ በኋላ ጩኸታችንን ቀይረን ቤተ ክርስቲያን እንድትነቃ፣ ብዙዎች እንዲያመልጡና ጌታ ኢየሱስ ክርስቶስን በመቀበል የዘላለም ሕይወት እንዲይዙ መጮህ ብቻ ነው። ስለዚህ እንደ ብህል ደንገጦሮች ዘይታችንን ይዘን በንስሐና በቅድስና ተዘጋጅተን የታሪክ ጌታ የሆነው ኢየሱስ ክርስቶስን ልንጠባበቀው ይገባል። ቃሉ እንደሚለው ነው። ማቴዎስ ምዕራፍ 24 ቁጥር 35 ላይ ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም ይላል። ስለዚህ ይህንን የምታነቡ ይህንን የምትሰሙ ሁሉ ከመንፈሱ ከሙሽራይቱ ጋር ጌታ ኢየሱስ ይመጣል ማራናታ እያልን ልንጮህ ይገባል። እንዲህ አይነቱን የመጨረሻ ዘመን ምልክት በመካከለኛው ምስራቅ የሚካሄደውን ነውጥ ስትመለከቱ አንባቢው ያስተውል ዘንድ እኛም ይህንን መልእክትና ቪዲዮ አዘጋጀንላችሁ። እነሆ ንጉሡ በፍጥነት ይመጣል ማራናታ። ይህንን ቻናል ሰብስክራይብ በማድረግና ብዙዎች እንዲነቁ ይህንን መልእክት ለብዙዎች በማጋራት አሁኑኑ አብረውን ወንጌልን እንዲሰብኩ እናሳስባለን። መልካም ጊዜ።